አንድ ሰው ፍቃድሽን ሳይጠይቅ ሐሳብ ይገባሽ ቀና ሰው እኮ እና ስጦታ ለመቀበል ፍቃደኛ የሆነ ሰርቶ ለመለወጥ የፈለገ ሰው እኮ እናቴ ምንድነው መሰለሽ የሚያደርገው ህሉ አይደል ይደውልና እኔ አስገመትኩትኝ እንዲህ አልሆነም ተባለ ነገ ጧት ስመጣ ከሜሪ ጋር ሆነን አንድ ላይ እንድናወራበት ፈልጋለሁ አይደለም ይለው የመጀመሪያ ቀን ነይ ቤቴ ተቀበይኛለኝ ልጅ የመጨረሻው ቀን ና በረከት ፒክ ላድርግህ እለዋለሁ አይ እኔ ራሴ እመጣለሁ ነው ያለኝ ከዛ መጣ ሲመጣ ቁልፍ ስጭኝ ነው ደውሎ ያለኝ ጧት ቁልፍ መቼ ነው የምትሰጡኝ መቼ ነው የምታስረክቡኝ 300 ፎሎወር ይጎላል አዎ ግን ችግር የለውም እኮ ይሞላል በቃ እሺ ችግር የለውም አረ ይሄ ያጣላንም ተስማማን ከዛ ከመጣ በኋላ ማለት ላይቭ እንደከፈተ እኔ በፍጹም አላየሁኝም ማለት ነው በፍጹም አላየሁኝም ኢማጂን ይሄ እኔ እናቴ ትሞት ኢቭን ሜሪ ቦንድ አይለችም አልኩሽ ባለቤቷ አይለችም በቃ የሚቀርጸኝ ካሜራማን አለ እኔ ያለሁኝ ሁለታችን እየተንጦለጦልን ስለ አምስት ወንድ ሰብስበው ነው የጠበቀኝ ኢማጂን ሴት ሆኜ 5 ወንድ ሰብስበው ምን እንዲያደርጉኝ ነው ምን እኔ ላይ ምን እንዲያደርጉ 5 ወንድ ሰብስበው ታው አትቅረጹኝ እንኳን ስላችሁ አቁሙ እንኳን አላላችሁም እግዚአብሔርን የጓደኞቹ ሰብስበው መጥቶ አምስቱ ነው ሲጮህብኝ የነበረው ክርስቶስን እንዴት ስሜታዊ እንደሚያደርግ ልነግርሽ አልችልም እሱ ብቻ አይደለም እንዲህ ማረጉን ታዩና የመጀመሪያ ቀን ስትመጣ 5 ሆነ አልመጣህም ይሄ አጠገብ ያለው ልጅ እንኳን አልነበረም እኔ እናንተ ስናወራ ገባ ከዛ በኋላ እኔ በቃ እግዚአብሔርን ልሰጥ ይሄ ደግነትሽን ውስጥሽ ያለውን ጥሩነት ምናምን በጣም ነው በቃ እንዲህ አይነት ሞመንቶች የሆነ እግዚአብሔርን ለሰው የምታረጊው ነገር እንድትሰበስብ የሚያደርግሽ በቃ እኔ ከልቤ ነው ያዘንኩት ጌታ እሱ ብቻ አይደለም ይሄ እኔን ቀመር ውስጥ ከቶኝ ለማስጠቆር ሐሳብ ይገባሽ በቃ ላይ ይሄ ህዝብ ፊት ለማዋረድ አለ አይደለ ላይቭ ገብቻለሁኝ እና በህዝብ ፊት ነው የምጠይቅሽ ለምን መጀመሪያ በግል አትጠይቀኝም እኔ እናንተ እንዴት ተስማማ ነው ልክ አይደለም ያረክሽው ለህ አትጠይቀኝም ቀመር ስላሰብክ ነው እንጂ ህዝብ ፊት ላይቭ ላይ ገብቶ መጀመሪያ ደግሞ ቪዲዮ ነው ተሻለኝ ባይ ዘ ዌይ ቲክቶክን ገብተሽ ታያለሽ እንዴት ናችሁ እኔ በቃ ወደ ስራ ምክንያቱም የመጣሁት ቁልፍ ሰጥቼው ነው እኔ ሌላ ነገር የለብኝም በቃ ቦንዳ ቤቱን በጣም ይፈልገው ነው መሰለኝ ጓደኞቹን ራሱ ሳያቸው እኔ የደስታ ሊቀርጹት የመጡ ነው መሰለኝ ታውቂያለሽ ከዛ ከፈቹ በእናትሽ ቪዲዮን ይልሽ መጣ ሃይ ቤተሰብ በቃ እንዲህ ሊሆን ነው ምናምን ብዬ አቀፈኝ እኮ ደግሞ እግዚአብሔርን የገረመኝ አቅፎኝ በቃ ይሄ ይሁዳ አለ አይደል ያቅፎሽ ስሞሽ ምናምን ገባ ብሎ ይወላችሁ ቤተሰብ ብሎ ወደ ላይቭ ይሄ ሰው የማዋረድ ምናምን ቶታሊ በጣም ነው የተበሳጨሁት በቃ ይሄ ያለ አይደል በጣም ነው የተበሳጨሁት በጣም እና ማውራት እንኳን አልቻልኩኝ ማስረዳት አልቻልኩም እጄ እየተንቀጠቀጠ ከዛ በጣም ተበሳጨኝ ቀጥታ መኪና ውስጥ ነው የገባሁት ትንሽ ቆየሁኝና ይኸውልህ በረከት ቁልፍ ይሸጣል ምናምን ብዬም ላስረዳውም ብዬ ይቀርጹኛል ይኸውልህ አልኩት አንድ ሰው ይቅረጸኝና በህግ ነው የምጠይቃችሁ ካለ ፍቃዴ አናቆምም ላይቭ መግባት መብታችን ነው ይሰማል ላይቭ ሪካርዶቹ ላይ እንዳለ በህግ ጠይቀሃለሁ ከዛ የዛን ቀን ተለያየን ምናምን እዛን ሰዓት ላይ ግን ምን ሲል እንደነበር ታውቂያለሽ ይሄ ሞልያ የሆነ ልብስሽን የምር ሰርቶ መለወጥ የፈለገ ሰው ሲጀመር እንደዚህ ያደርግም ልትሸጠው ነው የፈለከው መጥቶ ሊሸጥ አስገምቶ ደላላ የማይሆን ብር ጠራለት ከዛ በኋላ አለቀሰ ወድባሰው ምናምን ኤክስፔክቴሽኑ ወዲያው 1.5 ሚሊዮን ሽጦ እንደሚያፍስ ነው በቃ ያሰበው የምር መስራት የፈለገ የሚለወጥ ሰው እንደኔና እንዳንተ ከታች የተነሳ ሊስትሮ የሚሰራ ሰው ይሄንን አይንቅም ሰርተን ያመጣው እኔ ሰርተ ማምጣትህን አልናኩኝም ሐሳብ ይገባ ሰርተ በላብ ስላመጣህ መጠየቅ ትችላለህ የጠየክበት መንገድ ግን አግባብ አይደለም በተንኮል ነው የጠየከኝ በጣም ያናደደኝ እሱ ነው ሰርቶ መለወጥ የሚፈልግ ሰው ህይወቱን መለወጥ የሚፈልግ ሰው እንዳንተ ውሃ ላይ እየደፋ ቤተሰብ እርዱኝ ፎሎ አድርጉ የሚል ሰው እንደዚህ አይነት ባህሪ አያሳይም እሱ ብቻ አይደለም ይሄ መጥፎ መካሪ ይስተማል አይደል ሀቢቡ ተቋርጠሻል መጥፎ መካሪ ብለሽ ተቋረጥሽ ከዛም በኋላ በቃ ይሄ መጥፎ መካሪ ጓደኛ የትም አያደርስም እኔ ልንገርህ ከመሬት ነው የተነሳሁት ከመሬት ስለተነሳሁኝ እንደኔ አፈርልሶ በጉልበቱ የሚሰራ ሰው ለመርዳት በጣም ፍቃደኛ ነኝ ከራሴ ብጨምርልህ ራሱ አይ ዶንት ማይንድ ሁለተኛ ለወጣችሁ ልጅ አሻንጉሊት ከራሴ ገዝቼ ልጨምርላት ነው ሜሪን አሻንጉሊት እንግዛላት እያልኩ ፑሽ እያረኳት ነው መስራት ትፈልጋለች ብዬ ስላሰብኩኝ ለሶስተኛ ለወጡት እንኳን እያሰብኩ ያለሁኝ ልጅ ነኝ ምክንያቱም ተሰርቶ መለወጥ የሚፈልግ ሰው ስለማበረታታ ስለምወድ ድህነትን ስለማውቀው እሱ ብቻ አይደለም አንተ እዛው ቆመ ይሄ ሞልያ የሆነ ልብሳችሁን ስትል ነበር ሰምቻለሁ እሱ ብቻ አይደለም እግዚአብሔርን በጣም ብዙ ነገር በቃ ይሄ ሞልያ የሆነ ልብሳችሁን በቃ ብቻ ይሄ የማጣጣል ሜሪ ቦንዳን የማጣጣል ልክ ቅድም እንደሰማሽ ይሄ መሬት ላይ ተነጥፎ የሚሸጥ ዕቃ ቦንዳ ሲጀመር አዲስ ዕቃ አይደለም ፎር ዩር ኢንፎርሜሽን ቦንዳ ልብስ ማለት ሰው የተጠቀመበት ልብስ ማለት ነው አዲስ ልብስ እንዲሆን ኤክስፔክት ማድረግ የለብህም ሲቀጣ ደግሞ ይሄ ከወጣ በኋላ ማለት ነው ሀቡዬ በጣም ይሄ ድራማ እንደሆነ ያወቅኩት በምን እንደሆነ ታውቂያለሽ ካጠገቡ ያለው ጓደኛ በረከት በጣም ከፍቶታል ቤተሰብ እንግዲህ ስልክ ቁጥሩ ይሄ ነው እየደወላችሁ አጽናኑት ማኒፑሌቲቭ ይባላል ይሄ እኛን አታክ ለማድረግ እና ሰው ምን አሁን የትኛው ቲክቶከር ነው ተጎዳው ብሎ ስልኩን ለጥፎ ቪዲዮ የሚሰራው ደውለው እንዲያጽናኑ ነው ወይስ ሌላ ነው ማኒፑሌቲቭ ነው አይዲያ እንዴት ነው እንዲህ የሚደረገው እስቲ ንገሪኝ
አሁን እኔ ቢከፋኝ ብበደል ምናምን ሉዓል ስልክ ቁጥሬን አስቀምጣ እየደወላችሁ አጽናኑስ ልትልልኝ ነው? ምንድነው ይሄ? ያስታውቃል። ይሄ ገንዘብን ትኩረት ያደረገ ማኒፑሌቲቭ በሆነ ወይ ለመጠቀም ስለፈለክ ነው። ማንም ሰው ሞኝ አይደለም። ማንም ሰው የኢትዮጵያ ሕዝብም ሞኝ አይደለም። እንዲህ አይነት ነገር በደንብ ነው የምናውቀው። ላይክ ማንም ሰው ፋር አይደለም። ዚስ ታይም እሱ ብቻ አይደለም 15 ቀን እንደተባባለን እኔ እንደ እናቴ መወዳት ሰው የለም አይደለ ሀቡ? እናቴ ትሙት ብዬ በኮንፊደንስ ነው የማወራው። ሪትን አግሪመንት ባይኖረኝም እኔና እሱ ሜሪ ቦንዳ ቁጭ ብለን 15 ቀን እሷ 7 ቀን ስትለኝ አይ 15 ቀን ይሰጠው እንዲወስድ ስለፈለኩኝ እናቴ ትሙት 15 ቀን ተሰጥቶ በ15 ቀን ሳትሞላ ራሱ አይሙላ ታዩ ሞክሯል። 20 ምናምን ቀንም ቢሆን ይሁን ይውሰድ ይላል። ግን ቪዲዮ ላይ ስላልተጠቀሰ አልተጠቀሰም አልኩሽ። ቪዲዮ ላይ ባይጠቀስም እኔ ግን እንዳልሽው ነው። የትኛውም ቻሌንጅ ማብቂያ አለው። እኛ ከዚህ በኋላ ለዛ ቤት 10 ወር ወይ 1 አመት መቼስ የቤት ኪራይ ልንከፍልለት አንችልም አይደለ? እዚህ መጥቀስ ነበረባችሁ ይየናል። ይኸውልሽ እኛ እኮሽ እኮ ማሪ መስጠት አላማው የሆነ ሰው እንዲህ ይላል ብሎ አያስብም። ክፋት አያስብም። ገባሽ? መስጠት አላማው የሆነ ሰው እንዲፈጠራል ብሎ አያስብም። የሚምላልና ይውሰድ ብሎ ነው የሚያስበው። ገባሽ? በሱ ደግሞ ቶሎ ህዝቡ በጣም ስለሚወደው ቶሎ ነው ፎሎ የሚያደርግለት እና በቃ ይሞላል ብለን ያሰብነው በ15 ቀን እንደሚያሳካው እንደሚሆንለት ነው ያሰብነው ማለት ነው። እና 15 ቀን ስንል አረ ችግር የለውም ይሞላልኛል። ላይቭ ላይ እየገባ እኮ ይሄን ያህል ቀን የቀረኝ ቤተሰብ ፎሎ አድርጉ ሲል ነበር። አሃ እንደዛ ብሏል። ይሄን ያህል የቀረኝ ቀን ብሏል። ይሄን ያህል ቀን ነው የቀረኝ ያለበት ቪዲዮ አለ። ለምን እሱ የቀን ገደብ አልተሰጠኝም ብሏል። ሁላችሁ አሰሜሽን ያደረኩላችሁ የሜሪ ቦንዳን አካውንት ፎሎ አድርጋችሁ አሁን 221 ሺህ ደርሷል። 236 ሺህ እንደገቡ ይሄን 1.5 ያወጣል የተባለው ቦንዳ ቤት ቆጥረን እንረከባለን። ፎሎ ማድረግ ከምናችሁ አይቀንስም። ቀን ይሄን የቀረኝ የሚል አልሰማንም እዚህ ቪዲዮ ላይ። ኖ ላይቭ ላይ እኮ ነው ያልኩሽ ዲር፣ ቪዲዮ ላይ ሳይሆን ላይቭ ላይ ይሄን ያህል ቀን ነው የቀረኝ ፎሎ አድርጉ ሲል ነበረ። ዊ ዶንት ሃቭ ኤቪደንስ። እሱን ኤቪደንስ የለንም አልኩሽ። እሱን ምዬ ነው ላወራልሽ የምችለው። በቃ ማልኩልሽ አይደለ? በአካል ነው ያወራም። እሱን እኔ አልኩ እናቴን ለዚች ቦንዳ ቤት ብዬ አላረገውም። ህሊና ይቅርታና በአካል ስላወራችሁት ነገር እኛ በመሐላ ስለማናምን በማስረጃ ብቻ ስለሆነ በሱ ጉዳይ እሱን ጉዳይ ወገን ያለውን እንተዋለን። ምክንያቱም የእናንተም ደካማ ጎን ቀና ለመጥቀሳችሁ ነው። ቀና ለመጥቀሱ ላይ ምንም ችግር የለኝም።